ሰላም ሰላም ተማሪዎች፣ ይህ ትምህርትና ትምህርታዊ ሀሳብን የምንወያይበት የዩቱብ ቻናላችን ነው። ዛሬ ደግሞ በአዲስ ኮርስ በሎጂክ ኤንድ ክሪቲካል ቲንኪንግ ተገናኝተናል። ይህ ኮርስ በአጠቃላይ 6 ዩኒቶች ሲኖሩት ፈተና ብዙ ጊዜ የሚወጣባቸው ግን ዩኒት 1፣ 2፣ 3 እና 5 ናቸው። 4 እና 6 ብዙ ጊዜ ፈተና ላይ ሲመጡ አናይም፣ ግን እኛ በቻልነው አቅም ሙሉን ከቨር ለማድረግ እንሞክራለን። እናንተ እየመረጣችሁ ኤግዛማችሁ የሚወጣበትን ቦታ ማጥናት ትችላላችሁ ማለት ነው። ለዛሬ ዩኒት ዋንን ከመጀመሪያው እስከ መጨረሻው ብናይም ቀጥታ ከመግባቴ በፊት ግን ከሪሶርስ ጋር በተያያዘ አንድ ነገር ልበላችሁ። ሞጁላችሁ በጣም አሪፍ ነው። ከዛ በኋላ ሃርሊ ቡክ እና ሃርሊ ኤግዛም አለ። ሃርሊ ኤግዛምን በተለይ ከፈተና በፊት ብትሰሩት በጣም ምርጥ ሪሶርስ ነው። ብዙ ጥያቄዎች ከዛ ላይ ይወጣሉ። ፎከስ አድርጋችሁ ብታዩት ደስ ይለኛል። ቀጥታ ወደ ትምህርታችን ስንገባ ዛሬን ዩኒት ዋንን ከመጀመሪያ እስከ መጨረሻ ለማየት እንሞክራለን። ዩኒት ዋን ስር ዋና ዋና 4 ነጥቦች አሉ። ሚኒንግ ኤንድ ኔቸር ኦፍ ፊሎሶፊን እናያለን። ቤዚክ ፊቸር ኦፍ ፊሎሶፊን እናያለን። ኮር ፊልድ ኦፍ ፊሎሶፊ እናያለን። 4 ቦታ ከፍለናቸው ከዛ መጨረሻ ላይ ራሱ ፊሎሶፊን ለመማር አስፈለገ፣ ለምንድን ነው የምንማረው የሚለውን ኢምፖርታንቱን አይተን እንጨርሳለን ማለት ነው። እንደ ኢንትሮዳክሽን እንዲሆነን ዘንድ ሎጂክ ራሱ የሚለው ምን ማለት ነው? ሎጂክ ኢዝ ዘ ሳይንስ ዛት ኢቫሉዌትስ አርጊውመንት ብለን ዲፋይን ማድረግ እንችላለን። ግን አርጊውመንት ራሱ ምንድን ነው? አርጊውመንት ማለት እዚህ ጋር ክርክር ምናምን የሚለውን ነገር ለመተካት ሳይሆን የመጣው የሆነ ከስቴትመንቶች የተቀናጀ ነገር ሆኖ የሆነን አይዲያ ፕሩፍ የምናደርግበት መንገድ ነው ማለት ነው። ይህ ማለት ምን መሰላችሁ? በቀላሉ ለማስረዳት እስቲ አንድ ኤግዛምፕል ልጠቀም። ለምሳሌ አሊ የሰው ልጅ ነው ብንል፣ የሰው ልጅ ሁሉ ሟች ነው ብንል፣ ከዛ አሊ ሟች ነው ብንል፣ አሁን እነዚህ ምንድን ነው? ከሪዝን እና በኮንክሉዥን የተዋቀረ ስቴትመንት ነው ማለት ነው። እንደነዚህ አይነት ስቴትመንቶችን አንድ ላይ አርጊውመንት እንላቸዋለን። ሎጂክ ደግሞ እነዚህን አርጊውመንቶች ኢቫሉዌት የሚያደርግ ዲፕሊ የሚያጠና ሳይንስ ነው ብለን ዲፋይን ማድረግ እንችላለን ማለት ነው። ባድ አርጊውመንቶችን ከጉድ አርጊውመንት የሚለይልን ሳይንስ ነው ብለን ማለት እንችላለን። ሎጂክን እንደዚህ ከተረዳ ነው ሎጂክ ኢዝ ኦፍተን ትሪትድ ሳይመልቴኒየስሊ አስ ኤ ፊልድ ኦፍ ስተዲ ኤንድ አስ አን ኢንስትሩመንት። ሎጂክን በሁለት መንገድ ማየት እንችላለን። አስ ኤ ፊልድ ኦፍ ስተዲ ማየት እንችላለን። አስ ኤ ፊልድ ኦፍ ስተዲ ስናይ አሁን ላይ እየተማረን ያለ ነው ቴዎሬቲካል ዲሲፕሊን ነው ማለት ነው። ክላስ ላይ እየተማረን ያለ ነው። እንደሱ ስንማረው ኢትስ ብራንች ኦፍ ፊሎሶፊ ነው። ከፊሎሶፊ ብራንቾች ውስጥ አንዱ ሲሆን በውስጡ ውስጥ ምን ምንን እንማራለን ስንል በቀላሉ ዋና ዋና እነዚህ ነጥቦች ከቨር ይደረጋሉ። አሁን በምንማርበት መጽሐፍ ላይ ራሱ ማለት ነው። አሁን ዲፋይን ያደረግነው አርጊውመንት አለ። የዛን አርጊውመንት ስትራክቸር እናያለን። ዲፈረንት ታይፖች አሉት። ዩኒቱ ላይ ዲፕሊ እናያለን። እሱን እንማርበታለን። ክራይቴሪያዎች አሉ። እነሱን ክራይቴሪያዎች እናያለን። ሲሎጂዝም የምንለው ነገር አለ። ፋላሲ የምንለው ዩኒት 5 ላይ በጣም ኢንተረስቲንግ የሆነ ዩኒት ነው። እነዚህ የምንማርበት ቲዎሪ ፓርቱ አስ ብራንች ኦፍ ፊሎሶፊ ነው። ቲዎሪ ፓርቱ የምንማርበትን ፊልድ ኦፍ ስተዲ ብለን ዲፋይን ማድረግ እንችላለን። እነዚህም ፖይንቶች አንድ በአንድ በየዩኒቱ ስለምናያቸው ምንም ግር ቢላችሁም ችግር የለውም ማለት ነው። ሎጂክ አስ ኢንስትሩመንት ስንል ደግሞ ፕራክቲካል አፕሊኬሽኑ ክላስ ላይ የተማርነውን ያንን ቲዎሪውን ነገር መሬት ወርዶ ፕራክቲካሊ ስንጠቀመው ማለት ነው። ለምሳሌ ጠበቆችን አይታችሁ ከሆነ እንዴት ደንበኞቻቸውን ሎጂካል በሆነ መንገድ የህግ ጥላ የሚሰጧቸውን አይታችሁ ከሆነ በጣም የሚገርም ሎጂካል የሆነ ሪዝንን እያቀረቡ ደንበኞቻቸውን የሚያተርፉበት መንገድ አለ። እናንተ ደግሞ ከተማራችሁ በኋላ ዴይሊ ላይፋችሁ ላይ አፕላይ ማድረግ ትጀምራላችሁ ሎጂክን። ፖለቲካል ስፒቾችን ስትሰሙ ይሄ ነገር ምንድን ነው የሚለው ማጤን ትጀምራላችሁ። ችግሮች እንዳሉበት መመልከት ትጀምራላችሁ። ብዙ አድቨርታይዝመንቶችን ስታዩ ጀጅ ማድረግ ትጀምራላችሁ። ከተማራችሁ በኋላ ብዙ ነገር ይገባችኋል ማለት ነው። አስ ኢንስትሩመንት ስንል በቃ ሪል ላይፋችን ላይ አፕላይ ስናደርገው የተማርነው ማለት ነው በቀላሉ። እና ወደ ሌሰን ዋን ስንመጣ ሚኒንግ ኤንድ ኔቸር ኦፍ ፊሎሶፊ ይላል። መጀመሪያ ትምህርታችን ሎጂክ ቢሆንም የፊሎሶፊን ኮንሰፕት ማወቅ አለብን። ምክንያቱም
ራሱ ሎጂክ የፊሎሶፊ አንድ ፓርት ስለሆነ ፊሎሶፊን ሳናውቅ ሎጂክን ማወቅ ያስቸግራል ማለት ነው። ታዲያ ፊሎሶፊ ምንድን ነው? ቢኮዝ ኦፍ ኢት ኢዝ ዩኒቨርሳል ኔቸር ኢት ኢዝ ዲፊካልት ቱ ዲፋይን ፊሎሶፊ ኢን ተርምስ ኦፍ ስፔሲፊክ ሳብጀክት ማተር። ምን መሰላችሁ? ይሄ ፊሎሶፊ የምንለው ፍልስፍና የምንለው ነገር የማይገባበት ቦታ የለም ማለት ነው። አርት ውስጥ ይገባል፣ ሪሊጅን ውስጥ ይገባል፣ ሳይንስ ውስጥ ይገባል፣ ሜታፊዚክስ ውስጥ ይገባል። በጣም ብዙ ቦታ ከመግባቱ የተነሳ ዩኒቨርሳል ኔቸር አለው ብለን ማለት እንችላለን። የሆነ ስፔሲፊክ ነገር አይደለም የሚያጠናው። ለዚህ በሆነች ወርድ ዲፋይን ማድረግ በጣም አስቸጋሪ ነው ማለት ነው። ለምሳሌ ኬሚስትሪን ዊች ስተዲ ኦፍ ኬሚካል ብለን ዲፋይን ማድረግ እንችላለን፣ ስለ ኬሚካል ስለሚያጠና። ጂኦግራፊን ዘ ስተዲ ኦፍ ኤርዝ ማለት እንችላለን። ባዮሎጂን ዘ ስተዲ ኦፍ ላይፍ ማለት እንችላለን። ግን ፊሎሶፊ እንደዛ አይደለም። ሁሉም ነገር ውስጥ ስለሚገባ በስፔሲፊክ ሳብጀክት ማተር ዲፋይን አይደረግም ማለት ነው። ይሁን እንጂ ኢቲሞሎጂካሊ ዲፋይን ማድረግ እንችላለን። ኢቲሞሎጂካሊ ዲፋይን ማድረግ እንችላለን ስንል ምን መሰላችሁ? የወርዱ ሩቱን በማየት ቃሉ ከየት መጣ ሂስትሪውን ከሚለው ተነስተን ዲፋይን ማድረግ እንችላለን። ከሁለት የግሪክ ወርዶች የመጣ ሲሆን ፊሎ እና ሶፊያ ከሚሉ ነው የመጣው። ፊሎ ማለት ላቭ ማለት ሲሆን ሶፊያ ማለት ደግሞ ዊዝደም ነው። አንድ ላይ ላቭ ኦፍ ዊዝደም ይሆናል ማለት ነው። ሩት ወርዱን ስናየው የወርዱን ሂስትሪ ስናየው ላቭ ኦፍ ዊዝደም በቃ ጥበብን መውደድ ብለን ዲፋይን ማድረግ እንችላለን። ግን በስፔሲፊክ ሳብጀክት ማተር ይሄን ነው የሚያጠናው ብለን አንልም። ምክንያቱም ዘሆል ወርልድ ላይ ያሉ ነገራቶች ውስጥ ይገባል። በቃ የማይገባበት ቦታ ስለሌለ ማለት ነው። ግን እንደዚህ ስንል የሆነ በቃ ፊሎሶፊን ምንም መረዳት የማይቻል የሆነ ከባድ ኢንኮምፐረንሰብል የሆነ ነገር ነው ብላችሁ አታስቡት። ፊሎሶፊን ልትረዱት የምትችሉትም ነገር ነው፣ ምንም እንኳን ሰፊ ቢሆንም ማለት ነው። እና ፊሎሶፊን ለመማር ቤስት ወይ ቱ ለርን አንደርስታንድ ፊሎሶፊ ፊሎሶፋይዝ ነው። ፊሎሶፊ መኖር ነው። ራሱ ፊሎሶፊን ለማወቅ ምርጡ መንገድ መጽሐፎችን ማንበብ፣ የፊሎሶፈሮችን ታወት ከማወቅ ይልቅ ራሱ ፊሎሶፊ መኖር ፊሎሶፊን እንድትረዱት ያደርጋቸዋል ይላል። እና አንድ የሶቅራጥስ ደስ የሚል ንግግር አለ እዚህ ጋር። ወንደር ኢዝ ዘ ፌሊንግ ኦፍ ፊሎሶፈር ይላል ኤንድ ፊሎሶፊ ቢገንስ ኢን ወንደር ይላል። ይሄ መደነቅ የምንለው ስሜት ያለው ፊሎሶፈሮች ውስጥ ነው ይላል። ራሱ ፊሎሶፊ ደግሞ ከመደነቅ ይጀምራል ይላል። ለምን መሰላችሁ? የሆነን ነገር ስትደነቁ ስለዛ ነገር የማወቅ ጉጉታችሁ በዛ ልክ ይጨምራል። በጓጓችሁ ቁጥር ብዙ ትጠይቃላችሁ። ብዙ በጠየቃችሁ ቁጥር ደግሞ ወደ ፊሎሶፊ መጣችሁ ማለት ነው። ይሄ ፊሎሶፈር የሚለውን ቃል ለመጀመሪያ ጊዜ ማን ነው የተጠቀመው ብለን ሂስትሪ ለማየት ብንሞክር አንሸንት ግሪክ ቲንከር ፓይታጎረስን ብዙ ቦታ ታውቁታላችሁ። ለመጀመሪያ ጊዜ ፊሎሶፈር የሚለውን ቃል የተጠቀመው ፓይታጎረስ ነበር። እሱም ምንን ዲስክራይብ ለማድረግ ነበር የተጠቀመው ካላችሁኝ ኪሪየስ የሆኑ ሰዎችን አባውት ዘ ወርልድ ዓለማችንን ለማወቅ በጣም ስለሚጥሩ ስለሚጓጉ ብዙ ስለሚጠይቁ ሰዎች ኪሪየስ የሆኑ ሰዎችን እናንተ ፊሎሶፈር ብሎ ጠርቷቸዋል። እና የመጀመሪያ ፊሎሶፊ የምትለውን ቃል የተጠቀመው ፓይታጎረስ ነው ማለት ነው። ይህን ካልን ስለ ሚኒንግ ኦፍ ፊሎሶፊ ኔቸር ኦፍ ፊሎሶፊካል ዊዝደም ፊሎሶፊ ላቭ ኦፍ ዊዝደም ነው ካልን ይህን ዊዝደም ደግሞ እንዴት ሊፈጠር ይችላል የሚለውን ማየት ይኖርብናል። ይሄ ዊዝደም ለመፍጠር ቴክኒካል ስኪል ኦር ኤክስፐርት መሆን አሊያም ብዙ ኢንፎርሜሽኖችን ጋዘር አድርጎ ብዙ ኢንፎርሜሽኖችን ስላለን ብቻ ፊሎሶፈር መሆን እንችላለን ማለት አይደለም። ፊሎሶፈር መሆን የራሱ የሆነ ክራይቴሪያ አለው። ሶቅራጥስ ዲፋይን እንዳደረገው ከሆነ ፊሎሶፈር አንድ ሰው ፊሎሶፈር ለመሆን ከፈለገ በትንሹ እነዚህን ሶስት ነጥቦች ማሟላት ይኖርበታል። ክሪቲካል ሃቢት ኦፍ ዘ ማይንድ። ክሪቲካል ሃቢት ኦፍ ዘ ማይንድ ማለት ምን መሰላችሁ? ማይንዳችሁ ለነገራቶች ሲምፕል አንሰርን ከመቀበል ወጥቶ ከጀርባ ያለውን ነገር መጠየቅ መጀመር አለበት ይላል። ማለትም የሆነ ነገር ሲምፕል መልሱ ይሄ ነው ስለተባለ መቀበል ሳይሆን ለምን የሚለውን አጥኖ ጠይቆ ከኋላ ያለውን ጀርባውን ተከታትሎ ጠይቆ እንትን ማለትን ይፈልጋል ይላል። ከዛ ያ ጥያቄ ደግሞ አንድ ሁለቴ ሳይሆን ለማይንዳችን ሀቢት ሲሆን ነገራቶችን ዲፕሊ አናላይዝ እያደረጉ መጠየቅ አንዴ ሁለቴ ምናምን ሳይሆን የማይንዳችን ሀቢት መሆን አለበት ይላል። ክሪቲካል ሀቢት ኦፍ ማይንድ የምንለው ለምሳሌ እስቲ ቀለል ያለ አንድ ምሳሌ ልውሰድላችሁ። ስልካችሁ ሶሊድ ነው ብላችሁ ክሪቲካል ሃቢት ኦፍ ማይንድን እንዴት ትገልጹታላችሁ መሰላችሁ? እንዴ ስልኬ ሶሊድ ነው እንዴት ትላላችሁ? ለምን ሶሊድ ማለት ምን ማለት ነው ወደሚለው ጥያቄ ትገባላችሁ። ሶሊድ ማለት ከአተሞች የተገነባ ነገር ነው አይደል ትላላችሁ።
አተም በራሱ ደግሞ ከኤሌክትሮን፣ ኒውትሮን፣ ፕሮቶን እና ከኒውክለሱ እና ከሼሎቹ መሃል ደግሞ በጣም ፍሪ ስፔሶች ያሉት ነገር ነው ብላችሁ ትላላችሁ። ታዲያ ስልኬ ከብዙ ፍሪ ስፔስ ነው እንዴ የተገነባው ወደሚለው ጥያቄ ይሄዳል ማለት ነው። እንደዚህ ነገራቶችን ዲፕሊ ማየት ክሪቲካል ሃቢት ኦፍ ማይንድ እንለዋለን። ከዛ ኢተርናል ቫጊላንስ አባውት ኦል ቲንግስ፣ ይሄ ደግሞ ለነገራቶች አቴንሽን መስጠት ማለት ነው። ነገራቶችን ሁሉን ነገር በአቴንሽን ማየት፣ በጥልቀት ነገራቶችን ማየት ይፈልጋል ይላል። ከዛ ሪቨረንስ ፎር ትሩዝ ይላል። እውነታን ማክበርና መቀበል ከየትም ይምጣ መቼም ይምጣ እውነታን አክብሮ መቀበል ያስፈልጋል ይላል። ፊሎሶፊካል ዊዝደምን ለመፍጠር በትንሹ እነዚህ ሶስት ነጥቦች ያስፈልጋሉ ፊሎሶፊን ለመፍጠር ማለት ነው። እየገባችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ ወደ ሌሰንቱ እንግባ። ቤዚክ ፊቸር ኦፍ ፊሎሶፊ። ቤዚክ ፊቸር ኦፍ ፊሎሶፊ ማለት ፊሎሶፊን ከሌሎች ነገራቶች የሚለየው ምንድን ነው? ፊሎሶፊ እንደ ፊሎሶፊ እንድናጠና ያደረገን ከሌሎች ትምህርቶች የሚለዩት ፖይንቶች ምንድን ናቸው የሚለው ለማለት ነው። ቤዚክ ፊቸር ኦፍ ፊሎሶፊ ስንል በዋነኝነት እዚህ ጋር 5 ነጥቦች ተጠቅሷሉ። እያንዳንዱን አንድ በአንድ እናያለን ማለት ነው። የመጀመሪያው ፊቸር ምንድን ነው? ፊሎሶፊ ዘ ሴት ኦፍ ቪውስ ኦር ቢሊፍ አባውት ላይፍ ኤንድ ዩኒቨርስ ይላል። ሁሉም ሰው የራሱ የሆነ ወርልድ የሚያዩ ዩኒቨርሱ የሚያይበት እይታ አለው። የራሱ የሆነ ቢሊፍ አለው። ፊሎሶፊ ማለት የእነዚህ እይታዎችና እምነቶች ስብስብ ነው ብለን ዲፋይን ማድረግ እንችላለን። ይሄ ካልን ሁሉም ሰው የራሱ የሆነ እይታ አለው፣ ቢሊፍም አለው። ስለዚህ በዚህኛው ስቴጅ ላይ ሁሉም ሰው ፊሎሶፈር ነው ማለት እንችላለን። ግን ኢንፎርማል ሴንስ ነው ማለትም ሃቪንግ ፊሎሶፊ እንለዋለን። ሁሉም ሰው የራሱ እይታ ስላለው እዚህ ጋር ሃቪንግ ፊሎሶፊ ነው የምንለው። ግን ያንን ቢሊፉን እዚህ ጋር ዲፕሊ እያየ አይደለም። ይሄኛውን ሁለተኛውን ፖይንት ካነሳ ነው በኋላ በደንብ ይገባቸዋል። ሁለተኛው ፊቸር ምን መሰላቸው? ፊሎሶፊ ዘ ፕሮሰስ ኦፍ ሪፍሌክቲንግ ኤንድ ክሪቲሳይዚንግ አወር ሞስት ዲፕሊ ሄልድ ኮንሰፕሽን ኤንድ ቢሊፍ ይላል። ላይ ያለንን ቪው አባውት ዘ ወርልድ አባውት ዘ ዩኒቨርስ ያን እይታችንን አሊያን ብሊፋችንን ክሪቲካሊ ዲፕሊ ስናይ ስንጠይቅ ለማወቅ ስንጓጓ ይሄ ፊሎሶፊን ሰራ ነው ማለት ነው። ቢንግ ፊሎሶፊ የምንለው ይሄ ነው። ኖት አባውት ሃቪንግ ፊሎሶፊ ፊሎሶፊን ስንኖረው ማለት ነው። እዚህ ጋር ሁሉም ሰው አይደለም ፊሎሶፈር፣ በጣም ትንሽ ሰው ናቸው በዚህኛው እይታ ፊሎሶፈር መሆን የሚችሉት። ይሄኛው ምንድን ነው? አንክሪቲካሊ ነው የመጀመሪያው ፖይንት ማለት ነው። ነገራት የራሱ የሆነ እይታ ያለው ሁሉም ሰው ፊሎሶፊ የሚጀምረው ከእይታ ስለሆነ ነው። ሴት ኦፍ ቪውስ ኦር ብሊፍ ብለን አንዱ ፊቸር የሆነበት ምክንያት ማለት ነው። ሁለተኛው ደግሞ እነዛን ቢሊፎች እና ቪዎች ክሪቲካሊ ዲፕሊ ስንጠይቅ እንደማለት ነው ማለት ነው። ሶስተኛው እና ፊሎሶፊን ከብዙ ነገራቶች የሚለየው ፊቸር ደግሞ ፊሎሶፊ ኢዝ ኤ ራሽናል አቴምፕት ቱ ሉክ አት ዘ ወርልድ ኤንድ ዘ ሆል ይላል፣ አስ ኤ ሆል ይላል። እና አሁን ሳይንስን ስታዩት በጣም ራሽናል ነው። ያለ ምክንያት ምንም ነገር አይቀበልም። ግን ሆሊስቲክ አይደለም። የሳይንስ ነገራቶችን ራሽናሊ ቢሆን የሚያየው አባውት ዘ ዩኒቨርስ ሁሉን ነገር አጠቃሎ አይደለም የሚያየው። ሳይንሶች ስፔሲፊክ ናቸው። ባዮሎጂን ብትወስዱ ምንን ሁሉም በየራሱ ስፔሲፊክ የሆነ ነገር አለው። ፊሎሶፊ ግን ራሽናልም ነው ሆሊስቲክም ነው። እውቀትን ዓለም ላይ ያሉ እውቀቶችን አንድ ላይ የሆነ ማፕ ፈጥሮ አገናኝቶ ለማየት የሚጥር ኮኔክት አድርጎ አንድን ቢግ የሆነ ፒክቸር ለመፍጠር የሚጥር ሳይንስ ነው ማለት እንችላለን። ራሽናል ሆሊስቲክ የሆነ ፊልድ ነው ማለት እንችላለን ማለት ነው። አራተኛው ቤዚክ ፊቸር ደግሞ ፊሎሶፊ ሎጂካል አናላይስ ኦፍ ላንጉዌጅ ኤንድ ክሊር ዴፊኒሽን ኦፍ ሚኒንግ ይላል። ቋንቋን ፊሎሶፊ የሚያየው ዲፕሊ አናላይዝ እያደረገ ነው። እያንዳንዱ ወርድ በፊሎሶፊ ለየት በደንብ ዲፕሊ ነው የምትታየው ማለት ነው። ለወርዶች ክሊር የሆነ ዲፊኒሽን መስጠት እና ፕሪሳይዝ የሆነ ቋንቋ መጠቀም ያስፈልጋል። እንደዛ ካልሆነ አስቸጋሪ ስለሚሆን ማለት ነው። ፊሎሶፊ ለቋንቋ በጣም ለየት ያለ ቦታ አለው ማለት ነው። ይሄም አንዱ ፊቸሩ ነው ማለት ነው። ሌላኛው አምስተኛው ፊቸሩ ደግሞ ፊሎሶፊ ግሩፕ ኦፍ ፕሪናል ፕሮብሌም ማለትም እንችላለን። ፕሪናል ፕሮብሌም ማለት በየትውልዱ የተጠየቁና የሆነ ሁሉም ሰው የሚስማማበት መልስ ያላገኙ ጥያቄዎች ማለት ነው። ሁሉም ትውልድ በየራሱ ይጠይቃቸዋል እናም የራሱ የሆነ መልስ ሊሰጥ ይሞክራል።
ግን የመጨረሻ ሁሉም ሰው የሚስማማበትን አንሰር ያላገኙ ጥያቄዎች ስብስብ ነው ማለት እንችላለን። ለምሳሌ ዋት ኢዝ ዘ ሚኒንግ ኦፍ ላይፍ፣ ዱ ዊ ሃቭ ፍሪ ዊል፣ ዋት ኢዝ ትሩ ሪል። እነዚህ ጥያቄዎች በየትውልዱ ፊሎሶፈሮች ይጠይቋቸዋል፣ የራሳቸውን ምላሽም ሊሰጡ ይሞክራሉ። ግን ፋይናል የተባለ የሆነ ሁሉም ሰው የሚስማማበት አግሪ የሚደረግበት የሆነ አንሰር እስካሁን አልተገኘላቸውም ማለት ነው። የእነዚህ ጥያቄዎች ስብስብ ነው ብለንም ፊሎሶፊን ዲፋይን ማድረግ እንችላለን። እስካሁን ያየናቸውን አሴ ሰመሪ እዚህ ጋር ቁጭ አድርገናል። የመጀመሪያው ሴት ኦፍ ብሊፍ ነው ብለናል። ሁሉም ሰው እዚህ ጋር ፊሎሶፈር ነው ብለናል። ሁሉም ሰው የራሱ የሆነ እይታ አለው አባውት ዘ ዩኒቨርስ። ከዛ እነዛን እይታዎችን አናላይዝ የሚያደርጉ ሰዎች ብቻ ናቸው ፊሎሶፈር ብለናል። ሁለተኛው ላይ ደግሞ ሶስተኛው ደግሞ ሆለስቲክ እና ራሽናል ነው ፊሎሶፊ ብለናል። ከዛ ላንጉዌጅን በጣም አናላይዝ ያደርጋል ብለናል። የፕሪናል ፕሮብሌሞች ስብስብ ነው ብለናል። አምስቱ ያየናቸው ቤዚክ ፊቸሮች እነዚህ ናቸው ማለት ነው። እነዚህ ላይ ትኩረት አድርጋችሁ ብታያቸው ደስ ይለኛል። አሁን ደግሞ እስካሁን ካየናቸው የወጡ ጥያቄዎችን የአምና ጥያቄዎችን እንስራ እስቲ። አይደንቲፋይ ዘ ሮንግ ስቴትመንት አባውት ዘ ቤዚክ ፊቸር ኦፍ ፊሎሶፊ ኤንድ ፊሎሶፈርስ ይላል። ፊሎሶፊ እና ፊሎሶፈርስን አስመልክቶ ሮንግ የሆነ ስቴትመንት ነው የምንመርጠው ማለት ነው። ቱ ፊሎሶፋይዝ ኢዝ ሜርሊ ቱ ሪድ ኤንድ ናው ፊሎሶፊ ኤንድ ዘ ታዎት ኦፍ ፊሎሶፈርስ ይላል። ፊሎሶፋይዝ የማድረግ መንገዱ ብቸኛው መንገዱ ይላል። ኤክስትሪም የሆነ ወርድ ነው። ብቸኛው መንገዱ ፊሎሶፊ ማንበብና የፊሎሶፈሮችን ታወት ማወቅ ነው ይላል። ይሄ መጀመሪያ ላይ ዲስከስ ካደረግነው አይዲያ ጋር በጣም ኦፖዝ ያደርጋል። ፊሎሶፋይዝ ለማድረግ ራሱ ፊሎሶፊ መኖር ቤስቱ መንገድ እንደሆነ ዲስከስ አድርገን ነበር። ስለዚህ ይሄ ሮንግ የሆነ ስቴትመንት ነው ማለት ነው። ሌሎቹ ምርጫ አንብቡት። እናንተ ቀድማችሁ መልሱን ፖዝ እያደረጋችሁ አስቀምጡ። አስረኛው ኦል አር ዘ ቤዚክ ፊቸር ኦፍ ፊሎሶፊ ኤክሰፕት ይላል። ኢት ኢዝ ዘ ሴት ኦፍ ቪው ኦር ቢሊፍ አባውት ላይፍ ኢን ዘ ዩኒቨርስ ይላል። አምስት ቤዚክ ፊቸሮችን አይተን ነው የተነሳ ነው። ከአምስቱ ቤዚክ ፊቸሮች ውስጥ የሌለውን ነው የምንመርጠው ማለት ነው። ኢት ኢዝ ዘ ሴት ኦፍ ቪው ኦር ቢሊፍ አባውት ላይፍ ኢን ዘ ዩኒቨርስ ይላል። ይህም መጀመሪያ አንደኛ ላይ ያየነው ቤዚክ ፊቸር ስለሆነ መልስ አይሆንም ማለት ነው። ኢት ኢዝ ዘ ራሽናል አቴምፕት ቱ ሉክ አት ዘ ወርልድ አስ አ ሆል ይላል። ይህን ደግሞ ሶስተኛ ላይ ያየነው ፊቸር ነው፣ አስረድተናቸዋል። ካልገባችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ይሄም መልስ አይሆንም ማለት ነው። ሲ ኢት ኢዝ ዘ ፕሮሰስ ኦፍ ትራይንግ ቱ ጊቭ ዘ ኮሬክት አንሰር ፎር ኦል ኩዌሽን ይላል። ይሄኛው ግን መልስ መሆን ይችላል። ለምን መሰላችሁ? ፊሎሶፊ ይሄኛውን ከምን ጋር ሊያገናኘው ነው? ጥያቄው ከፕሪናል ፕሮብሌም ጋር ሊያገናኘው ፈልጎ ይመስለኛል። ምንድነው ፕሪናል ፕሮብሌሞች? ሁሉም ትውልድ ጥያቄን ይጠይቃል፣ ግን ለጥያቄው ላስት የሚባል ሁሉም ሰው አግሪ የሚያደርግበትን አንሳር ስለማያገኙ ሁሉም የራሱን መልስ ሰጥቶ ያልፋል ብለን ነበር። ይሄ ግን ምን እያለ ነው? ትራይንግ ቱ ጊቭ ኮሬክት አንሰር ፎር ኦል ኩዌሽን ይላል። ስለዚህ ይሄ ችግር አለበት። ካየናቸው አምስቱ ቤዚክ ፊቸሮች ውስጥ የለም ማለት ነው። ግን ስታዩ ዘ ፕሮሰስ ኦፍ ሪፍሌክቲንግ ኤንድ ክሪቲሳይዚንግ አወር ሞስት ሄልድ ብሊፍ ይላል። ይሄ ደግሞ ሁለተኛ ላይ ካየነው ቤዚክ ፊቸር ጋር ስለሚገናኝ መልሳችን ኤግዛክትሊ ሲ ይሆናል ማለት ነው። 11ኛውን አንብቡትና እናንተ መልሱን ኮመንት ሴክሽን ላይ ጻፉት። ካልገባችሁ ደግሞ አብረን እንሰራዋለን። አሁን ለዛሬ ወደ ያዝነው ሶስተኛው ፖይንታችን ስንመጣ ፎር ፊልድ ኦፍ ፊሎሶፊ፣ ፊሎሶፊን ብራንቾች የምናይበት ነው ይሄ ማለት ነው። ፊሎሶፊ ሃዝ ዲፈረንት ፕራይመሪ ኤንድ ሰከንደሪ ብራንችስ፣ ፕራይመሪ እና ሰከንደሪ ብራንቾች ቢኖሩትም ዛሬ ግን እኛ ዲስከስ የምናደርገው ኦንሊ ፕራይመሪ ላይ ነው ማለት ነው። ፕራይመሪ ላይ ፊሎሶፊ አራት ቦታ ይከፋፈላል። ሜታፊዚክስ፣ ኤፒስቴሞሎጂ፣ አግዚዮሎጂ እና ሎጂክ ብለን እያንዳንዱን አንድ ባንድ እናያለን ማለት ነው። የመጀመሪያው ሜታፊዚክስ ነው። ሜታፊዚክስ is a branch of philosophy that study the ultimate nature of reality or existence ይላል። ሜታፊዚክስ እንግዲህ ያው የፊሎሶፊ ብራንች የሚያጠናው ደግሞ አልቲሜት ኔቸር ኦፍ ኤግዚስታንስ ነው። ምን ማለት ነው መሰላችሁ? አልቲሜት ኔቸር ኦፍ ኤግዚስታንስ አሁን የሆነ ነገር መኖር የሆነ ነገር ላይ ዲፔንድ ይሆናል። የዛ ነገር መኖር ደግሞ የሆነ ነገር ላይ ዲፔንድ እየሆነ ይሄዳል። ለምሳሌ እኛ ያለነው ፋሚሊዎቻችን ስላሉ ፋሚሊዎቻችን ያሉት ደግሞ ፋሚሊዎቻቸው ስለነበሩ እንደዚህ ያለ የሆነ ነገር ላይ ዲፔንድ እየሆነ ይሄዳል። ግን አልቲሜት ኔቸር ኦፍ ሪያሊቲ ማለት ደግሞ ዘላስት ፋውንዴሽን የሆነው ሁሉም ነገር ሂዶ እሱ ላይ ዲፔንድ የሚሆነው እሱ ግን ከጥገኝነት ነፃ የሆነ ኢንዲፔንደንት የሆነ ነገር አለ። እሱ ምንድን ነው የሚለውን የሚያጠናልን የፊሎሶፊ ፓርት ደግሞ
ሜታፊዚክስ ነው ማለት ነው። ራሱ ሜታፊዚክስ የሚለው ቃል የግሪክ ወርድ ሲሆን ሜታ እና ፊዚካ ከሚሉ ወርዶች የመጣ ነው። ሜታ ማለት ቢዮንድ ኦር አፍተር ማለት ነው። ፊዚካ ማለት ደግሞ የፊዚካል ወርልዱ የምንለው ማለት ነው። እና ከፊዚካል ወርልዱ ባሻገር ያለውን ነገር ከምናየው ነገር ጀርባ ያለው ነገር ለምናያቸው ነገራቶች መገኘት ምክንያት የሆነውን ነገር የሚያጠናልን ሜታፊዚክስ ነው ማለት ነው። ስለ ስለ ፊዚካል ወርልዱ አይደለም የሚያጠናው ቢዮንድ ፊዚካል ወርልድ ነው ማለት ነው። እና ሜታፊዚሽያን ሴት አን ኢሪዲዩሲብል ፋውንዴሽን ኦፍ ሪያሊቲ ኦር ፈርስት ፕሪንሲፕል ይላል። እዚች ጋር አንደርላይን እንድታደርጉልኝ እፈልጋለሁ። ሁሉም ሳይንሶች ሁሉም የምንማራቸው ትምህርት ፈርስት ፕሪንሲፕል ላይ ቆሞ ነው የሚያስተምሩት እንጂ ራሱ ፈርስት ፕሪንሲፕልን አይደለም የሚፈልጉት። ለምሳሌ ባዮሎጂን ብትወስዱት ባዮሎጂ ስለ ላይፍ ሲያስተምር መጀመሪያ ላይፍ አለ ብሎ መጀመር አለበት። ፈርስት ፕሪንሲፕል ላይፍ አለ ብሎ ካላለ ባዮሎጂን ማስተማር አይችልም። ፊዚክስ ስለ ሞሽን ሲያስተምር መጀመሪያ ሞሽን አለ ብሎ ነው የሚነሳው። ፈርስት ፕሪንሲፕል ላይ ሆኖ ነው። ግን ያንን ፈርስት ፕሪንሲፕል አያጠኑትም። ሞሽኑን ማን አስገኘው? ኬት መጣ? ለምን መጣ? ለምን መገኘቱ አስፈለገ? ህይወትስ ለምን መጣ? ማን ያመጣውስ? ለምንስ አስፈለገ? የሚለውን ያን ፈርስት ፕሪንሲፕል ቢዮንድ ፊዚካል የሚያጠናልን ሜታፊዚክስ ነው ማለት ነው። ሁሉም ሳይንሶች ደግሞ ከዛ ፈርስት ፕሪንሲፕል ተነስቶ ነው የራሳቸውን ስራ የሚፈልጉት ማለት ነው። እና ሜታፊዚሻን ኢሪዲዩሲብል የሆነ ፋውንዴሽንን ማለት ሂዶ የሆነ ነገር ላይ ጥገኛ የማይሆንን የማይቀጥልን እዛ ጋር የሆነ የሚቆም ነገራቶች ሂዶ እሱ ላይ የሚቆሙ ፋውንዴሽንን ያንን ሪያሊቲ ኤግዚስታንስ ነው የሚፈልጉት ማለት ነው። እና ሜታፊዚክስ ውስጥ ምን አይነት ጥያቄዎች ይነሳሉ ካላችሁኝ፣ ዋት ኢዝ ሪያሊቲ፣ ዋት ኢዝ አልቲሜት ሪያሊቲ፣ ኤግዚስተንስ ራሱ ምንድን ነው፣ ሪያሊቲ አልቲሜት ሪያሊቲስ። አልቲሜት ሪያሊቲን ያው ሁሉም ነገር ሂዶ እሱ ላይ ዲፔንድ የሚሆን እሱ ደግሞ ከጥገኝነት ነፃ የሆነ ኢንዲፔንደንስ የሆነ ነገር ነው ብለናል ማለት ነው። ከሪያሊቲ እና ከአልቲሜት ሪያሊቲ ጋር የተገናኙ ጥያቄዎች በሙሉ የሚነሱበት ፓርት ደግሞ ምንድነው ሜታፊዚክስ ይሆናል ማለት ነው። ራሱ ሜታፊዚክስ ደግሞ አራት ቦታ ከፍለን ማየት እንችላለን። መጀመሪያ ፊሎሶፊን አራት ቦታ ከፈለን። አሁን ደግሞ አንዱ የፊሎሶፊ ፓርት ሜታፊዚክስ ማለት ራሱ ደግሞ ሜታፊዚክስ አራት ቦታ ይከፋፈላል። የመጀመሪያው ኮስሞሎጂካል አስፔክት ነው። ኮስሞሎጂካል አስፔክት ማለት ዘ ስተዲ ኦፍ ዩኒቨርስ አስ አን ኦርዲናሪ ሲስተም ነው። ከዩኒቨርስ ጋር ተገናኝቶ የሚጠየቁ ጥያቄዎች እና ጥናቶች ኮስሞሎጂካል አስፔክት ውስጥ ይገባሉ። ሃው ዲድ ዩኒቨርስ ቢገን? ዩኒቨርሳችን እንዴት ጀመረ? ዩኒቨርሳችን የተገኘው ለምክንያት ነው ወይስ በድንገታዊ ኢቨንቶች ነው? ለምንስ ተፈለገ? ምናምን የሚሉ ከዩኒቨርስ ጋር የተገናኙ ጥያቄዎች የሚጠየቁት ኮስሞሎጂካል አስፔክት ውስጥ ነው። ቴዎሎጂካል አስፔክት ደግሞ ከፈጣሪ ጋር ተያይዞ የሚነሱ ጥያቄዎችና ጥናቶችን የምናይበት ነው። ቴዎሎጂ ዘ ፓርት ኦፍ ሪሊጂየስ ቲዮሪ ዛት ዲልስ ዊዝ ዘ ኮንሰፕሽን ኦፍ ጋድ አባውት ጋድ ይለናል። ፈጣሪ አለ ወይ? ካለስ አንድ ነው ከአንድ በላይ ምናምን የሚሉ የመሳሰሉ አይዲያዎች የሚንጸባረቁት ደግሞ ቴዎሎጂካል አስፔክት ውስጥ ነው ማለት ነው። ሶስተኛው አስፔክት ደግሞ አንትሮፖሎጂካል አስፔክት ነው። ዘ ስተዲ ኦፍ ሂውማን ቢንግ ስለ ሰው ያጠናል። ግን ይሄኛው ከሶሻል ሳይንሱ ጋር አታገናኙት። ይሄኛው አንትሮፖሎጂካል አስፔክት በዋነኝነት የሚያጠነው ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ማይንድ ኤንድ ቦዲ፣ በማይንዳችን እና በቦዲያችን መሀል ያለው ሪሌሽንሺፕ ምንድን ነው? ይሄ ምን መሰላችሁ? የሆነ አንፊዚካል የሆነ ነን ፊዚካል የሆነ ነገር አለ፣ ታወት የምንለው ነገር። ከዛ ፊዚካል የሆነ ቦዲ አለ። ሁለቱ እንዴት ነው ኢንተርሪሌት የሚያደርጉት? እንዴት ነው የሚገናኙት? የት ነው የሚገናኙት? ምናምን የሚለውን ነገር የሚያጠናልን ሪሌሽንሺፕ ቢትዊን ማይንድ ኤንድ ቦዲ ነው ማለት ነው። በቀላል ምሳሌ ላስረዳችሁ እና ክላስ ውስጥ ጥያቄ ሲጠየቅ እጃችሁን አንስታችሁ ከመመለሳችሁ በፊት ታስባላችሁ። የሆነ ታውት አለ፣ እጄን አንስቼን ጥያቄ ልመልስ ምናምን የሚል ያው ታውት ፊዚካል አክቲቪቲን አክሽንን እንድትወስዱ ያደርጋችኋል፣ እጃችሁን ከፍ እንድታደርጉት። ያ የማይታየው አንሲን ወርልድ አንሲን አንፊዚካል የሆነው ታውታችሁ ፊዚካል የሆነውን ሃንዳችሁን ብድግ አድርጋችሁ እንድታነሱ ያደርጋችኋል። የት ነው የተገናኙት? ያ ነን ፊዚካል እና ፊዚካል የሆነ ታውት የትኛው ፓርት ላይ ነው የተገናኙት? ምን አይነት ሪሌሽንሺፕ ነው ያላቸው? ምናምን የሚለውን አይዲያ የሚጠናበት እና የሚጠየቅበት ፓርት ደግሞ አንትሮፖሎጂካል አስፔክት ነው ማለት ነው። ሌሎቹ ሂውማኒቲ፣ ሞራል ስታትስ የመሳሰሉ ከሰው ጋር የተገናኙ ነገራቶች የምናጠናበት አንትሮፖሎጂካል አስፔክት ነው ማለት ነው። አራተኛው የሜታፊዚክስ ብራንች ደግሞ ኦንቶሎጂካል አስፔክት ነው። ዘ ስተዲ ኦፍ ዘ ኔቸር ኦፍ ኤግዚስተንስ ይስል
ራሱ መገኘት መኖር ራሱ የሚጠየቅበት። ለምሳሌ ቤዚክ ሪያሊቲ ፋውንድ ኢን ማተር ኦር ስፒሪት፣ ራሱ ቤዚክ ሪያሊቲ ያለው በማተር ነው ወይስ በስፒሪት ነው? በቃ ከሪያሊቲ ከኤግዚስተንስ ጋር የተገናኙ ጥያቄዎች በሙሉ የሚጠየቁት ደግሞ ኦንቶሎጂካል ውስጥ ነው ማለት ነው። ሜታፊዚክስ እንደገባችሁ ተስፋ አደርጋለሁ። እስቲ ከሜታፊዚክስ ውስጥ ካለፉት ዓመት ፈተናዎች የወጡ አንድ ሁለት ጥያቄ እንስራ። which of the following is not the question of metaphysics ይላል። ከዚህ ውስጥ አንዱ የሜታፊዚክስ ጥያቄ አይደለም እያለ ነው። what are attributes of God ይላል። አባቱ ጋር ነው የተጠየቅን ያለ አትሪቢዩቱን ነው የፈጣሪ አትሪቢዩት እየጠየቀን ነው አይደል ያለው። ስለዚህ ቴዎሎጂካል አስፔክት ነው ማለት ነው። ፈጣሪና ከፈጣሪ ጋር ሪሌት የሆኑ ጥያቄዎች የምንጠይቅበት ቦታ እዚህ ጋር ስለሆነ ማለት ነው። ዲ ምን ይላል? ዲድ ዘ ዩኒቨርስ ካም አባውት ባይ አክሲደንት ይላል። ዩኒቨርሳችን የመጣው በአክሲደንት ነው እያለ የጠየቀ ነው። ስለ ዩኒቨርስ የምንጠይቅበት ደግሞ ኮስሞሎጂካል አስፔክትን አይተን ነው የተነሳ ነው። ስለዚህ ይሄ መልስ ሊሆን አይችልም። ኢዝ ኤ ቢዩቲ ኦብጀክት ኦር ሳብጀክት፣ ሜታፊዚክስ ውስጥ ስለ ውበት አውርተናል እንዴ? አላወራንም። ያወራነው ሁሉ ቢዮንድ ዘ ፊዚካል ወርልድ ነው። ውበት ደግሞ የሆነ ፊዚካል ወርልድ ስለሆነ ሜታፊዚክስ ውስጥ አይገባም። ሲ መልስ ነው ማለት ነው። ኢዝ ሪያሊቲ ኮምፖዝድ ኦፍ ዋን ኤለመንት ይላል። ሪያሊቲ ከአንድ ኤለመንት ነው ኮምፖዝድ የሆነው ምናምን። እሱ ደግሞ ኦንቶሎጂካል አስፔክት ነው። ሪያሊቲ እና ኤግዚስተንስን ተመልክቶ የሚጠየቁ ጥያቄዎች ሁሉ እዚህ ውስጥ ይገኛሉ። ስለዚህ መልሳችን ሲ ነው የሚሆነው ማለት ነው። የሜታፊዚክስ ጥያቄ የማይሆነው ይሄ ነው። ሁለተኛው ጥያቄ አይደንቲፋይ ዘ ኢንኮሬክት ኮሪሌሽን፣ ልክ ያለውን ሪሌሽን ነው አይደንቲፋይ የምናደርገው ማለት ነው። አንትሮፖሎጂ ኔቸር ኦፍ ሂውማን ቢንግን ያጠናል፣ ኢዝ ኮሬክት። ኮስሞሎጂ ኦሪጂን ኦፍ ዩኒቨርስን ያጠናል፣ በጣም ትክክል። ቴዎሎጂ ደግሞ ኔቸር ኦፍ ጋድ ነው፣ አዎ ትክክል ነው። ኦንቶሎጂ ደግሞ ኔቸር ኦፍ ኤግዚስተንስ፣ ሁሉም ትክክል ናቸው ማለት ነው። መልሳችን ነን ይሆናል ማለት ነው። ሞር ጥያቄዎችን ብትሰሩ አሪፍ ውጤት እንድታመጡ ይረዳችኋል እና ባጠናችሁ ልክ ብዙ ጥያቄ ብትሰሩ መክራችኋለሁ። ሌላኛው የፊሎሶፊ ብራንች ደግሞ ኤፒስቲሞሎጂ ነው። ሁለተኛው ከሜታፊዚክስ ቀጥሎ የምናየው ብራንች ኤፒስቲሞሎጂ ይሆናል ማለት ነው። ምንድን ነው ኤፒስቲሞሎጂ ስንል? ኤፒስቲሞሎጂ ዘ አዘር ፊልድ ኦፍ ፊሎሶፊ ዛት ስተዲ አባውት ኔቸር፣ ስኮፕ፣ ሚኒንግ፣ ፖሲቢሊቲ ኦፍ ኖሌጅ። ከእውቀት ጋር ተገናኝተው ያሉ ጥያቄዎች እና ጥናቶች የሚደረጉት ደግሞ ኤፒስቲሞሎጂ ውስጥ ነው ማለት ነው። የእውቀት ሊሚቴሽኑ፣ ቫሊዲቲው፣ ሶርሱ ከእውቀት ጋር ሪሌት የሆነ ነገር ሁሉ ዲስከስ የሚደረግበት ደግሞ ኤፒስቲሞሎጂ ነው ማለት ነው። ራሱ ወርዱ የግሪክ ቃል ሲሆን ኤፒስቲም የምትለዋ ኖውሌጅ ኦር አንደርስታንድ ማለት ነው። ሎገስ ደግሞ ማጥናት ነው እንግዲህ ስተዲ ስለሆነ ኤፒስቲም የምትለው ራሱ ኖሌጅ አንደርስታንዲንግ እንደሆነ እንድታውቁ ማለት ነው። ምን አይነት ጥያቄዎች ይነሳሉ በኤፒስቲሞሎጂ እስካላችሁ? ዋት ኢዝ ኖውሌጅ፣ ዋት ኢዝ ዳዝ ኢት ሚን ቱ ናው፣ ማወቅ ራሱ ምንድን ነው፣ የእውቀት ምንጭ ምንድን ነው፣ ኤክስፒሪየንስ ነው፣ ሪዝን ነው፣ ሁለቱም የመሳሰሉት ይሄንን የመሳሰሉ ጥያቄዎች የሚነሱት ደግሞ ኤፒስቲሞሎጂ ውስጥ ነው ማለት ነው። እና ዋት ኢዝ ዘ ሶርስ ኦፍ ኖሌጅ፣ ስለ እውቀት እያጠናን ስለሆነ ምንጩስ ምንድን ነው? የዚህ እውቀት የምናጠናው እውቀት ምንጩስ ምንድን ነው ካለን ዌር ዳዝ ካም ፍሮም፣ ከየት ይመጣሉ እነዚህ እውቀቶች ስንል ዋና ዋና የሰው ልጅ እውቀት የሚያገኝበትን 5 ነገር እዚህ ጋር አስቀምጠናል። ኢምፒሪዝም የመጀመሪያው በሴንሰሪ ኦርጋኖቻችን ኤክስፒሪየንስ የምናደርገው ነገር ማለት ነው። በማየት ተች በማድረግ በማሽተት የመሳሰሉትን ከመሳሰሉት ነገር ኤክስፒሪየንስ አድርገን የምናመጣው ሁሉ እውቀት እዚህ ጋር ኢምፒሪዝም ውስጥ ይመደባል ማለት ነው። ኤክስፒሪየንስ አድርገን ነው ብቻ የሆነ በማሽተት ይሆናል፣ የቴስት አድርገን ነው የሆነ ይችላል፣ የተች አድርገን ነው የስሚል አድርገን ነው ኤክስፒሪየንስ ያደረግናቸው ነገር ሁሉ ሶርስ ኦፍ እውቀቱ ምንድን ነው? ኢምፒሪዝም ነው እንለዋለን ማለት ነው። ለምሳሌ እሳት እንደሚያቃጥል እንደሚሞቅ ታውቃላችሁ። ምክንያቱም ከዚህ በፊት ፊል አድርጋችሁ ስነክታችሁት አሊያም ሰው ሲቃጠል አይታችሁ ስለምታውቁ ማለት ነው። ሱገር እንደሚጣፍጥ ታውቃላችሁ ቴስት አድርጋችሁ ስለምታውቁ ማለት ነው። እና ግን ሁልጊዜ እነዚህ ሴንስ ኦርጋኖቻችን ኤግዛክት ናቸው፣ ሁሌ እውነታውን ይነግሩናል ማለት አንችልም። ለምን ካላችሁ ዘይካል ላይ ሊዋሹን ይችላሉ። ለምሳሌ ስትሬት የሆነን ስቲክ ዱላን ነገር ውሃ ውስጥ ብትከቱት ቤንድ ሆኖ ልታዩት ትችላላችሁ። በተጣመው ምናምን ስታዩት እንዴት ነው ፐርሲቭ የምታደርጉ? እንዴት ነው የምትረዱት? የተጣመመ ዱላ ነው ብላችሁ ነው፣ ግን ዱላው የተጣመመ አይደለም። ስለዚህ ያገኘነው ገኝ ያደረግነው ኖሌጅ ተታለናል፣ ዋሽቶናል ማለት ነው። ዘይ አር ዊክ ደግሞ ደካሞች ናቸው፣ ፐርፌክት አይደለም።
ማይክሮ ኦርጋኒዝሞችን ማየት አይችሉም። ለምሳሌ ባክቴሪያን ያለ ማይክሮስኮፕ ማየት ይችላል እንዲህ አይናችን። ስለዚህ ዊክ ናቸው ማለት ነው። ኮንፊውዝድም ይሆናሉ። እንዴት ነው ኮንፊውዝድ የሚሆኑስ? በምንታመምበት አሊያም በምንደክምበት አሊያም ደግሞ በአልኮሎች እንትን ካለ የሆነ ሰው በጣም ጠጥቶ ከሆነ የሚሰማውን ነገር ተሳስቶ ሊሰማ ይችላል። የሚያየውን ነገር በተሳሳተ መንገድ በብዥታ ምናምን ያየው ነገር ሌላ፣ እሱ የተረዳው ነገር ሌላ ሊሆን ይችላል እና ከዚህ ሶርስ ኦፍ ኖሌጅ የምናገኘው ነገር ኦልዌይስ ኤግዛክት ነው ልንል አንችልም ማለት ነው። ሊዋሸን ይችላል። ዊክ ናቸው፣ ኮንፊውዝድም ሊሆኑ ይችላሉ ማለት ነው። ሁለተኛው ሶርስ ኦፍ ኖሌጅ ደግሞ ራሽናሊዝም ነው። ራሽናሊዝም ደግሞ ኤክስፒሪየንስ አድርገነው ሳይሆን በሪዝን እና በሎጂክ ላይ ተመስርተን የምናገኘው እውቀት ማለት ነው። ዊዛውት ኒዲንግ ቱ ኦብዘርቭ ዘ ወርልድ የሆነ እንትን ላይ እንደዚህ ሳናየው ነገሩን ኦብዘርቭ ሳናደርግ ሎጂካሊ በሪዝን ብቻ የምናገኘው አይነት እውቀት ራሽናሊዝም ይባላል ማለት ነው። ለምሳሌ 2 ሲደመር 2 4 መሆኑን ኤቭሪዋን ያውቃል። ፒውር ሎጂክ ነው። ወታችሁ 2 አፕል ከዛ ሌላ 2 አፕል አንድ ላይ 1 2 3 ምናምን እያላችሁ ትቆጥራላችሁ። እንደ 2 ሲደመር 2 4 ለመሆኑ ኦብጀክቶችን ማየት አይጠበቅባችሁ። ሎጂካሊ ሪዝነብል ሆናችሁ 2 ሲደመር 2 4 ነው ትላላችሁ ማለት ነው። እንደዚህ አይነቱን ሶርስ ኦፍ ኖሌጅ ራሽናሊዝም እንለዋለን። ሶስተኛው ሶርስ ኦፍ ኖሌጅ ኢንቱዊሽን ነው። ኢንቱዊሽን ደግሞ the direct appearance of knowledge that is not derived from conscious reasoning or immediate sense of perception። ይሄ ደግሞ not derived from conscious ይላል። ኮንሺየስ ማለት እያሰባችሁ ምናምን ተጠባችሁ ቁጭ ብላችሁ ያስባችሁ ምናምን ነገር የመጣ እውቀት አይደለም ይላል። immediate sense of perception። ይሄን እንዴት ላስረዳችሁ መሰላችሁ? ለምሳሌ የሆነ እቃ የሆነ ቦታ ቁጭ አድርጋችሁት አስባችሁ ያረጋችሁበት ቦታ ፈልጋችሁ ስታስቡላችሁ አታችሁ ትተውትና ሌላ ነገር እያሰባችሁ በድንገት የት እንዳረጋችሁት ከየት እንደመጣ ሳታውቁ ይመጣላችኋል። ከዛ ምን አይነት እንትን ሞመንት ይፈጠራል? አሃ ምናምን አትሉ? አሃ እዛ ነው ለካ ያረኩት ምናምን። እንደዚህ አይነቱ ሞመንቶች እንደዚህ አይነት ሶርስ ኦፍ ኖሌጅ ኢንስቲትዩሽን እንለዋለን ማለት ነው። የሆነ ኮንሺየስ ሆነን ስለዛ ነገር ስናስብ ብለን ተነስተን እናጠዋለን። ከየት እንደመጣ ሳናውቀው ግን ይመጣልናል። የሆነ ኢሚዲየት የሆነ ሴንስ ኦፍ ፐርሰፕሽን። እንደነሱ አይነት ሶርስ ኦፍ ኖሌጅን ደግሞ ኢንስቲትዩሽን እንለዋለን ማለት ነው። አራተኛው ሶርስ ኦፍ ኖሌጅ ደግሞ ሪቨሌሽን ነው። ሪቨሌሽን ደግሞ ምንድነው መሰላችሁ? ለነቢያት መጽሐፎች ከጌታቸው ዘንድ ይወጣል። ከዛ የምናገኛቸውን ሶርስ ኦፍ ኖሌጅ ከሪቪሌሽን የመጡ ናቸው እንላለን። ይሄ ሞር ከሪሊጂየስ ፓርት ጋር የሚገናኝ ነው ማለት ነው። አምስተኛው አውቶሪቲ ነው። ኤክስፐርት ከሆነ ትረስት ኤክስፐርት ከሆነ ሰው የሰማነውን መረጃ ከምንሰማቸው መረጃዎች ሶርስ ኦፍ ኖሌጅ ይሄ አውቶሪቲ የምንለው ነው ማለት ነው። ለምሳሌ አተም እንዳለ እናምናለን አይደል? ግን አንድ የማይተነው አናውቅም። ግን ከልጅነታችን ጀምረን በፊዚክስ በባዮሎጂ በኬሚስትሪ ምናምን መምህሮች እየተነገረን ነው ያደግነው። አተም 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 እያለን ስላደግን እናምናለን። ምክንያቱም እነሱ ኤክስፐርት አውቶሪቲ ስለሆኑ ነው። በዛ ፊልድ ላይ ስለ አተም ኤክስፐርት ስለሆኑ ከእነሱ የሰማነውን መረጃ እናምናለን ማለት ነው። ከዚህ የምናገኘው ሶርስ ኦፍ ኖሌጅ ደግሞ አውቶሪቲ ይባላል ማለት ነው። ሶስተኛው የፊሎሶፊ ብራንች ደግሞ አግዚዮሎጂ ነው። አግዚዮሎጂ the study of theory of value ስለ ቫሊዩ የምናጠናበት ደግሞ ብራንች አግዚዮሎጂ ይባላል። ቫሊዩ ስንል የሆነ ነገር ጉድ ነው ባድ ነው ራይት ሮንግ እያለን ቫሊዩ እንሰጠዋለን አይደል? እነዚህ አይነት ነገራቶችን የምናይበት ፓርት ደግሞ አግዚዮሎጂ ይሆናል ማለት ነው። ራሱ ዘወርድ አግዚዮሎጂ የሚለው የግሪክ ወርድ ሲሆን አግዚዮስ ማለት ሚኒንጉ ራሱ ቫሊዩ ወርዝ ማለት ነው። ሎጎስ ማለት ደግሞ ስተዲ ነው። እና አግዚዮሎጂ ዘ ስተዲ ኦፍ ቲዮሪ ኦፍ ቫሊዩ ብለን ማለት እንችላለን። ዋት ኢዝ ቫሊዩ፣ ዌር ዳዝ ቫሊዩ ካም ፍሮም፣ በቃ ከቫሊዩ ጋር የተገናኙ ጥያቄዎች ደግሞ እዚህ አግዚዮሎጂ ውስጥ ይነሳሉ ማለት ነው። ይሄ ራሱ አግዚዮሎጂ ደግሞ በሶስት ቦታ ይከፈላል። አንደኛው ብራንቹ ኢቲክስ ነው። ኢቲክስ ምንድነው? ሞራል ፊሎሶፊ፣ ሞር ከሲቪክ ጋር የሚገናኝ ነገር ነውና ስለ ሞራል ፊሎሶፊ የምናይበት ፓርት ነው ማለት ነው። ምን አይነት ሰው መሆን እንዳለብን፣ ምን አይነት አክሽኖችን መውሰድ እንዳለብን ምናምን
የምንማርበት study of moral principle, value, code and rule which may be used to standard for determining what kind of human conduct or action is said to be good or bad, right or wrong። በቃ እነዚህን ሩሎችን ፕሪንሲፕሎችን ኮዶችን ምናምን ተምረን ምን አይነት አክሽኖች ጉድ ራይት እንደሆኑ ባድ እንደሆኑ እኛስ ምን አይነት አክሽኖችን መውሰድ እንዳለበት ምን አይነት ሰው መሆን እንዳለብን የምንማርበት ፓርት ኢቲክስ ይባላል ማለት ነው። ኢቲክስ በራሱ ደግሞ አሁንም ሶስት ቦታ ይከፈላል። ልብ በሉ። አሁን ፊሎሶፊን አራት ቦታ ከፍለነው ሶስተኛው ብራንቹ ላይ አግዚዮሎጂ ላይ ደርሰናል። ራሱ አግዚዮሎጂ ደግሞ ሶስት ቦታ ይከፈላል። የመጀመሪያው ብራንች ኢቲክስ ነው። ራሱ ኢቲክስ ደግሞ ሶስት ቦታ ይከፈላል ማለት ነው። እነሱም የመጀመሪያው ኖርማቲቭ ኢቲክስ ነው። ኖርማቲቭ ኢቲክስ ዘ ብራንች ዛት ክሬት ዘ ሞራል ፍሬምወርክ ኤንድ ፕሪንሲፕል ይለናል። ይሄኛው ፍሬምወርኮችን እና ፕሪንሲፕሎች አሉ እዚህ ኖርማቲቭ ኢቲክስ ውስጥ የምናያቸው እነሱ ላይ ዲፔንድ ሆነን እንትናችንን ቢሄቨራችንን ጋይድ የምናደርግበት አውር እንትናችንን አክሽናችንን ጀጅ እንድናደርግበት እና እንድናይበት የሚጠቅመን የኢቲክስ ፓርት ነው ማለት ነው። ኖርማቲቭ ኢቲክስ ምን አይነት ፍሬምወርኮች አሉ ካላችሁኝ ልክ እንደ ኮንሲኩዌንሻሊስት፣ ዴንቶሎጂ፣ ዩቲሊታሪያኒዝም ምናምን የመሳሰሉት። አሁን ኮንሲኩዌንሻሊስቶች ስንላቸው ኢንዲ ጀስቲፋይ ዘ ሚንስ ነው። በቃ የሆነ ነገር መጨረሻውን አይተን ፕሮሰሱ ምንም ይሁን ይሁን መጨረሻው ካማረ ያ ነገር አሪፍ ነው እንላለን ይላሉ። ገሎም ሰርቆ ምንም አድርጎ ይምጣ ኢንዱ ብቻ ይመር ይላሉ። ዴንቶሎጂስቶች ደግሞ ኖ ይላሉ። ሚንስ ጀስቲፋይ ዘ ኤንድ፣ ኢንዱ ሳይሆን መታየት ያለበት ፕሮሰሱን ነው ማየት ያለብን። ፕሮሰሱ ነው ነገራቶችን የሚነግረን። ፕሮሰሱ አሪፍ ከሆነ ሩል ላይ ዲፔንድ የሆነ ሞራል ላይ ዲፔንድ የሆነ ነገር ከሆነ ዛት ኢዝ ቤስት ይላሉ ማለት ነው። እና እነዚህን የመሳሰሉ ፍሬምወርኮችን እያየን የሆነን አክሽን ጀጅ የምናደርግበት የኢቲክስ ፓርት ኖርማቲቭ ኢቲክስ እንለዋለን ማለት ነው። ሜታ ኢቲክስ ደግሞ ዘ ብራንች ዛት አናላይዝ ዘ ኔቸር ኦፍ ላንጉዌጅ ኤንድ ፋውንዴሽን ኦፍ ሞራል ኢትሰልፍ። ይሄ ደግሞ አናላይዝ የሚያደርገው ኔቸር ኤንድ ላንጉዌጅ ኦፍ ሞራል ኢትሰልፍ ሲለን ምን ማለት መሰላችሁ? ለምሳሌ ሁለት ሰዎች ቢከራከሩ አንደኛው ሰውዬ ስቲሊንግ ኢዝ ሮንግ ቢል ሌላኛው ሰውዬ ደግሞ ኖ ኖ ኢት ኢዝ ፐርፌክትሊ ኦኬ ኢፍ ዩ ኒድ ቱ ሰርቫይቭ ቢል በቃ አንዱ መስረቅ በጣም ሮንግ የሆነ ነገር ነው እያለ ነው። አንዱ ደግሞ አይ ሰርቫይቭ ለማድረግ ከሆነ የሰረቀው ፐርፌክት ነው በቃ ምንም ችግር የለውም ምናምን ይላል። ሜታ ኢቲክስ ይሄን ሲያይ ይሄ ትክክል ነው ያ ልክ ነው ይሄኛው ነው ትክክል ምናምን ብሎ አይደለም ጀጅ የሚያደርገው። እሱን ጀጅ ለማድረግ ኖርማቲቭ ኢቲክስ አለ። ኖርማቲቭ ኢቲክስ አንደኛው ሰውዬ ትክክል ነው ሁለተኛው እንደዚህ ምናምን ብለን ጀጅ እናደርጋለን ኖርማቲቭ ኢቲክስ ፍሬምወርኮችን ተጠቅመን። ሜታ ኢቲክስ ውስጥ ግን ራሱ ስቲሊንግ ምንድን ነው ሮንግ ምንድን ነው የሚሉትን ወርዶቹን እያንዳንዱን አናላይዝ የምናደርግበት ፓርት ሜታ ኢቲክስ ነው ማለት ነው። ሶስተኛው የኢቲክስ ብራንች ደግሞ አፕላይድ ኢቲክስ ነው። አፕላይድ ኢቲክስ ደግሞ እዛ ኖርማቲቭ ኢቲክሱ ላይ የተማርናቸውን ነገር ሪል ወርልድ ላይ አፕላይ ስናደርግ ማለት ነው። ለስፔሲፊክ ለኮምፕሌክስ ሲቹዌሽኖች ላይ አፕላይ ስናደርገው ደግሞ አፕላይድ ኢቲክስ ይባላል ማለት ነው። ሁለተኛው የአግዚዮሎጂ ብራንች ደግሞ ኤቲስቲክ ነው። ኤቲስቲክ ደግሞ ዘ ስተዲ ኦፍ ክሪኤቲቭ አርት ነው። ስለ ውበትና ስለ አርት የምናጠናበት ራሱ አግዚዮሎጂ ስለ ቫሊዩ ስለሚያጠና እዚህ ጋር ደግሞ የቢዩቲን እና የአርትን ቫሊዩ የምናጠናበት ብራንቻችን ነው ማለት ነው። እና ዋት ኢዝ አርት ዋት ኢዝ ቢዩቲ ዘ ሪሌሽንሺፕ ቢትዊን አርት ኤንድ ቢዩቲ ብቻ ከነዚህ ጋር የተገናኙ ከቢዩቲ እና ከአርት ጋር የተገናኙ ጥያቄዎች የሚነሱት ደግሞ በዚህኛው ፓርት ላይ ነው ማለት ነው። ሶስተኛው የአግዚዮሎጂ ብራንች ደግሞ ሶሾ ፖለቲካል ፊሎሶፊ ነው። ሶሾ ፖለቲካል ፊሎሶፊ ደግሞ ስተዲ ኦፍ ፓወር ጀስቲ ኤንድ ኦርጋናይዜሽን ኢን ሶሳይቲ ስለ ስልጣን ስለ ጀስቲ እና ስለ ተቋማት ኦርጋናይዜሽኖች የምናጠናበት ፓርት ነው። እናም ፋንዳሜንታል የሆኑ ኩዌሽኖች እንዴት የሰው ልጅ አንድ ላይ በፍቅር ግሩፕ ነው ኮሚኒቲ ነው ኔሽኑ ነው ሊኖር ይችላል ምንላቸውን አይነት ከባባድ ጥያቄዎች የምንጠይቅበት ፓርትም ነው። እና ዋና ፕራይመሪሊ የሚያጠናልን ዋት ፎርም ኦፍ ገቨርንመንት ኢዝ ቤስድ ገቨርንመንት ማለት ኦርጋናይዜሽን አይደል? ስለ ኦርጋናይዜሽን ያጠናል ብለናል። እና ዋት ፎርም ኦፍ ገቨርንመንት ኢዝ ቤስድ ዋት ኢኮኖሚክ ሲስተም ኢዝ ቤስድ ይሄን የመሳሰሉ ጥያቄዎችን ዲል የምናደርግበት የምናጠናበት ደግሞ
ሶሾ ፖለቲካል ፊሎሶፊ ነው ማለት ነው። ስለ አግዚዮሎጂ ይሄንን ካልን አሁን ደግሞ ወደ መጨረሻው ወደ አራተኛው ብራንች ወደ ሎጂክ እናልፋለን ማለት ነው። ሎጂክ ኢዝ ዘ ስተዲ ኦፍ ቲዮሪ ኦፍ ፕሪንሲፕል ኦፍ ራይት ሪዝኒንግ። በቃ መጀመሪያም ላይ ለማስረዳት እንደሞከር ነው ሎጂክ ሪዝን ስናደርግ ራይት ሪዝን እንድናደርግ ደግሞ ሪዝን እንትኖችን አርጊውመንቶችን ስንሰማ ባዶን ከጉዱን ለመለየት እንድንችል አርጊውመንት ምን እንደሆነ ዲፋይን ለማድረግ ሞክረናል። አርጊውመንት የስቴትመንቶች ስብስብ ሲሆን እነዛ ስቴትመንቶች ደግሞ ቢልድ የሆኑት ከሪዝን እና ከኮንክሉዥን ነው ብለናል። የሆነን አይዲያ ፕሩፍ የምናደርግበት ወይ ነው ብለናል። እና እነዛ አርጊውመንቶች ጉድ ናቸው ባድ ናቸው ለማለት እኛ ለራሳችን ደግሞ ነገራቶችን ሪዝን ስናደርግ ራይት በሆነ ወይ ሪዝን እንድናደርግ እና እነዛ አርጊውመንቶች ይከፋፈላሉ። ቫሊድ፣ ኢንቫሊድ፣ ሳውንድ፣ አንሳውንድ ምናምን እያለን እንከፋፍላቸዋለን። ዩኒት ቱ ላይ ዲፕሊ እናያለን ማለት ነው። ስለዚህ ዩኒት 5 ላይ ደግሞ ዋት ኢዝ ፋላሲ የሚለውን ዲስከስ እናደርጋለን። ፋላሲ ማለት በአጭሩ ሪዝን ስናደርግ ሚስቴክ መስራት ማለት ነው። ሪዝን ስናደርግ ሚስቴክ መስራት ማለት በምሳሌ ስናስረዳው ለምሳሌ ጓደኛችሁን ፒሲ ለመግዛት ብታማክሩት እና ኤችፒን ፒሲ ግዙት ምክንያቱም ኤቭሪዋን የሚጠቀመው እሱን ስለሆነ ምናምን ቢላችሁ አሁን ይሄ ሚስቴክ ነው እንላለን፣ ፋላሲ ነው እንላለን። ኤቭሪዋን ስለተጠቀመ እናንተ መጠቀም የለባችሁም። እናንተም ይሄን ፒሲ ግዙት እንደዚህ እንደዚህ አይነት ፊቸር አለው አንተ የምትፈልገው አይነት አድቫንቴጅ አለው ምናምን ብሏችሁ ሴቲንጉን ፊቸሩን ቢነግራችሁ ያ ትክክል ነበር። ግን እሱ ምን አለ ሁሉም ሰው ስለሚጠቀሙ እንደነዚህ አይነት ሪዝኖች ሚስቴክ ስንሰራ ሪዝን ስናደርግ ፋላሲ ይባላሉ። ፋላሲ በጣም ደስ የሚልና ኢንተረስቲንግ የሆነ ትምህርት ነው። ዩኒት 5 ላይ ዲፕሊ እናያለን ማለት ነው። የዛሬ ትምህርታችንና የሌሰኑ መጨረሻ የሆነው ሌሰን 5 ኢምፖርታንስ ኦፍ ለርኒንግ ፊሎሶፊ ነው። ፊሎሶፊ መማር ለምንድን ነው የሚጠቅመን የሚለውን ስናይ ስተዲንግ ፊሎሶፊ ኢዝ ፋር ሞር ዛን ሜሞራይዚንግ ዘ አይዲያ ኦፍ ዴድ ቲንከር ይላል። የሞቱ ሰዎችን አይዲያና ታውት እያነበብን ሜሞራይዝ እያደረግን ፈተና ላይ ለመመለስ ሳይሆን ከዛ የራቀ ሪል ላይፋችን ላይ አፕላይ ካደረግ ነው የሆነ ደስ የሚል ህይወት እንድንኖር የሚረዳን ትምህርት ነው ማለት ነው። ሶክራተስ እንደዚህ የሚል ንግግር አለው። አን ኤግዛማይን ላይፍ ኢዝ ኖት ወርዝ ሊቪንግ ይላል። አን ኤግዛማይን ላይፍ ማለት ምን መሰላችሁ? ብላይንድሊ ሰዎች የሚሉትን መከተል፣ የራሳችን የሆነ ነገር የሌለን ዝም ብለን ሰዎች የሚሉትን ነገር ያለ ጥያቄ የምንቀበል አይነት ሰዎች ከሆነን የራሳችንን የሆነ ኦን ብሊፋችንን ሪፍሌክት የማናደርግ ከሆነ አን ኤግዛማይን ላይፍ ነው እየኖርን ያለ ነው ማለት ነው። ዋናው የፊሎሶፊ ጥቅም ደግሞ የራሳችን የሆነ ቢሊፍ እንዲኖረን ህይወታችንን ኤግዛማይን እንድናደርግ ይረዳናል ማለት ነው። በዋነኝነት አንድ 6 ነጥቦች እዚህ ጋር ተቀምጠዋል የፊሎሶፊ ጥቅም ተብሎ ማለት ነው። የመጀመሪያው ኢንቴሌክቹዋል ኤንድ ቢሄቪራል ኢንዲፔንደንሲ ነው። ፊሎሶፊ ይረዳናል። ዲቨሎፕ ዩር ኦውን ዌል ሪዝን ኤንድ ኦፒኒየን ኤንድ ቢሊፍ የራሳችን የሆነ ዌል ሪዘነብል ሁነን ኦፒኒየን ቢሊፍ እንዲኖረን በጣም ይረዳናል ማለት ነው። የራሳችንን የሆነ አለቃ እንድንሆን የራሳችን የሆነ ቢሊፍ እንዲኖረን የሰዎችን እምነት መከተል ሳይሆን ራሳችን ያመንበትን እምነት እንድንከተል ይረዳናል ማለት ነው። ሁለተኛው ጥቅሙ ደግሞ ሪፍሌክቲንግ ሰልፍ አዌርነስ እኛ ማን እንደሆነን ኩዌሽን ካረግን ኢንቴንሲቭሊ ራሳችንን ከጠየቀን ቢሊፋችንን ክሪቲካል ካየነው በኋላ ደግሞ የራሳችንን ቢሊፍ ይዘን ሻይን እንድናደርግ ሪፍሌክት እንድናደርግ ማንነታችንንም ይረዳናል፣ ኮንፊደንስ እንዲኖረን ይረዳናል ማለት ነው። ሶስተኛው ፍሌክሲብል ቶሌራንስ ኦፕን ማይንድነስ እንዲኖረን ያደርገናል። ይሄ ምንድን ነው? በምንማርበት ሰዓት ብዙ ፊሎሶፊካል ፐርስፔክቲቮችን እናያለን። አንድ ፖይንት ላይ በጣም የተለያዩ ቪው ፖይንቶችን እናያለን እና ያንን ማየታችን ደግሞ ለአንድ አይዲያ ለአንድ ነገር የሆነ ኤግዛክት ነገርን ከመጠበቅ ብዙ ቪዎችን ማየታችን ደግሞ ኦፕን ማይንድ እንድንሆን ነገራቶችን ከኦል ሳይድ እንድናይ እና አይዲያዎችን አክሰፕት እንድናደርግ ይረዳናል። አይዲያዎችን አክሰፕት አደረግን ማለት ደግሞ ፍሌክሳብል ሰሆንን ማለት ነው። ምቹ ሆንን ፍሬንድሊ ላይ ምናምን ላይፋችን ላይ ፍሌክሳብል ምቹ ሰው እንሆናለን ማለት ነው። ሌላኛው ጥቅሙ ደግሞ ክሬቲቭ እንደ ክሪቲካል ቲንኪንግ አቢሊቲያችሁን ያዳብርላችኋል። ይሄ ማለት ፕሮብሌሞችን በምታዩበት ጊዜ የምታመነጩት አይዲያዎች፣ ሶሉሽኖች በጣም ክሬቲቭ የሆኑ ነገራቶች ይሆናሉ ማለት ነው። እናም የሆነን ኢንፎርሜሽን ጌን ስታደርጉ ክሪቲካሊ ኤግዛማይን ሳታደርጉ አትቀበሉም ማለት ነው። ክሪቲካል ቲንከር እንድትሆኑ ክሬቲቭ እንድትሆኑ ፕሮብሌሞችን ሶልቭ ስታደርጉ ቤስት ሰዎች እንድትሆኑ ይረዳቸዋል። ኮንሰፕቹዋላይዝድ ቫሊዩ ሲስተም ለሆነ ነገር ቫሊዩ ስንሰጥ አግዚዮሎጂ ላይ የተማርነውን ማለት ነው። ጉድ ራይት ስንል ቀድመን የሆነ ነገር ጀጅ ከማድረግ እንድንቆጠብ ኦል ሳይድ ነገራቶችን እንድናይ
በጣም ይረዳናል ማለት ነው። ዲሊንግ ዊዝ አንሰርቴኒቲ ይላል። ሰርቴን የሆነ ነገር በጣም ሬር ስለሆነ ነገራቶችን ከሁሉም ሳይድ ሁሉንም ፖሲቢሊቲዎች ለመቀበል ማይንዳችንን ፋሚሊየር እና ኦፕን ማይንድ ማድረግ እንዳለብን እንማራለን ማለት ነው። እና የፊሎሶፊ ጥቅም በጣም ብዙ ነው። ወዳችሁ ከተማራችሁት እናንተ የምታዩት ይሆናል ማለት ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዩኒት ዋን ይሄንን ይመስላል። መልካም የጥናት ጊዜ